ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አሕባቢ ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ላስታውሳችሁ እወዳለሁ። ኢንሻአላህ ዛሬ አጠር ያለች ቪዲዮ ይዤላችሁ መጥቻለሁ። ምንድነው ሙሸቢያዎች ወሃቢዮች አላሁ ሱብሓነሁ ወተዓላን እጅ፣ እግር፣ ፊት፣ አይን፣ ባቲም ሁሉ ሰጥተው ጣዖት አድርገው እንደሚያመልኩ ስንቶቻችን ነው የምናውቀው? እስቲ ከነሱ አንደበት ሰምተን እንምጣ። ናም እኛ የምናመልከው አምላክ ከማንም ጋር የማትመሳሰለው ሁለት እጅ አለው ብለን እናምናለን። ሁለት እጅ አለው ብለን እናምናለን። ናም እኛ የምናመልከው አምላክ ከአርሹ በላይ ከፍ ያለ ነው፣ ከማንም ከምንም ጋር ሳናመሳሰል። ናም እኛ የምናመልከው አምላክ ሁለት አይን አለው፣ አላሁ ከማንም ጋር ከምንም ጋር ሳናመሳሰል። ናም እኛ የምናመልከው አምላክ ለሱ የላቀውን ፊት አለው ሳናመሳስል፣ ከይፍያውን ሳናስቀምጥ። ናም እኛ የምናመልከው አምላክ በሱ የላቀውን ባት ያለ ነው። እኔ ወሃቢያ ነኝ። ቪዲዮውን እንዳያችሁት ነው። ሱብሃንአላህ። ይህ አስተምሮት የእስልምና አስተምሮት እንዳልሆነ ሁላችሁም ልታውቁ ይገባል። ይህንን አስተምሮት ይዞት የመጣው ከጎግል እንጂ ከእስልምና አስተምሮት አይደለም። ይህ ሰውዬ ምንድነው ማለት ነው? በአላሁ ሱብሓነሁ ወተዓላ ላይ ብዙ ጊዜ ሲዳፈር እናየዋለን፣ ራሱን ወደ እስልምና አስጠግቶ ማለት ነው። ነገር ግን የአይሁዳኖችና የነሷራዎች ምንድነው ማለት ነው? ቅጥር ነው ማለት ነው። የእስልምና ሃይማኖት አስተምሮት አላሁ ሱብሓነሁ ወተዓላ ምንንም ነገር አይመስልም የሚል ነው እንጂ ይህንን ይመስላል ብለው ያስተማሩበት አንድም ቦታ ላይ የለም ማለት ነው። አላሁ ሱብሓነሁ ወተዓላ በቁርአን ምን ይለናል? ለይሰ ከሚስሊሂ ሸይ፣ እኔ ፍጡራኖችም በጠቅላላ አልመስልም ይለናል። እንደዚሁም በሌላ የቁርአን አያ አላሁ ሱብሓነሁ ወተዓላ ምን ይለናል? ወለም የኩን ለሁ ኩፍወን አሐድ፣ ለእኔ አንድም ቢጤም አምሳያ የለኝም ይላል። አላሁ ሱብሓነሁ ወተዓላ ራሱን ከፍጡራኖች አጥራራ እንጂ አላሁ ሱብሓነሁ ወተዓላ ራሱን ከፍጡራኖች ጋር ያመሳሰለበት አንድም የቁርአን አያ የለም። ነገር ግን በቁርአን አንዳንድ ነገራቶች አሉ። እነዛ በአረበኛ ቋንቋ ብዙ ፍች ስላላቸው ወደ አረበኛ ቋንቋ መመልከት አለብን ማለት ነው። ለምሳሌ ወጅህ፣ የድ፣ አይን፣ እነዚህ በአረበኛ ብዙ ትርጉም አላቸው ማለት ነው። እነዚህን ቃላቶች ወደ አማርኛ የምናመጣቸው ከሆነ እጅ፣ ፊት፣ እግር በሚለው ይመጣል። ግን በአረበኛ ከገባን ምን አለው ማለት ነው? ብዙ ትርጉም አለው ማለት ነው። ለምሳሌ የድ የሚባለው ቢማዕና ቁድራ ይመጣል። ይህ ደግሞ የታወቀ ነው አረቦች ጋራ ማለት ነው። ወጅህ ቢማዕና ሪዷ ይመጣል፣ ውዴታ በሚለው ይመጣል። ለምሳሌ አረቦች ፈዐልቱ ከዛ ከዛ ሊወጅሂላሂል ከሪም ይላሉ። ይህንን ሰራው ከአላሁ ሱብሓነሁ ወተዓላ ውዴታ ፈልጌ ብለው ይላሉ። ነገር ግን እዚህ ጋር ምን አይልም፣ ተእዊል አይበቃም ብሎ ካለ ቀጥታ ከተረጎሙ ምን ሊል ነው ማለት ነው? ይህንን ሰራውኝ ከአላህ ፊት ፈልጌ አይባልም። ስለዚህ ምንድነው አረበኛ በጣም ሰፊ ነው። እሱ ያንን ምንድነው ጎግል ላይ የተጠቀመ አይሁዳኖች ክሬት ያደረጉትን አይሁዳኖች ያዘጋጁትን ጎግል ተጠቅሞ ያንን ወደ ቋንቋ ወደ አማርኛ ቋንቋ እየቀየረ ምን የአይሁዳኖችን አስተምሮት እንዳስተላለፉ አደረጋቸው እንጂ ትክክለኛውን የእስልምና ሃይማኖትን እንዳስተላለፉ አያደርጋቸውም። ለምሳሌ ከቁርአን አያቶች መካከል አንዱ የቁርአን አያ ጎግል ላይ ቀጥታ ከተረጎመው ከእስልምና የሚያስወጣ ነው ማለት ነው። እሱም የቁርአን አያ ተዓላ ጀዱ ረቢና የሚለው የቁርአን አያ። ይህንን የቁርአን አያ ቀጥታ ጎግል ላይ አስገብቶ ወደ አማርኛ እንዲተረጉም ካደረገው ምን ያደርገዋል? ራሱን ከእስልምና እንዲወጣ ያደርገዋል ማለት ነው። ምክንያቱም በአረበኛ ቋንቋ ጀድ የሚባለው ምንድነው? አያት ነው። እዚህ ጋር አያት ብሎ ከፈሰረለት ለአላሁ ሱብሓነሁ ወተዓላ አያት እንዳለው ያስመስላል ማለት ነው። ጀድ የሚባለው ነገር እዚህ ቢማዕና ተዕዚም ይመጣል ማለት ነው እንጂ ቀጥታ ተፈሰረ ሌላ ትርጉም ያመጣል ማለት ነው። ስለዚህ እነሱም የድ የሚባለውን ወጅህ የሚባለውን ቀጥታ ወደ አማርኛ ፊት፣ እጅ ብለን እንተረጉማለን ካሉ እዚህ ጋም ጀድ የሚለውን ቀጥታ አያት ብለው መተርጎም አለባቸው። እንደዛ ከሆነ ለፈጣሪ ምን እንዳለው ያስመስላል? መሰረት እንዳለው ያስመስላል። ሌላ ፈጣሪ እንዳለው ያስመስላል። ይህ ደግሞ በእስልምና አስተምሮት ውስጥ ያለ ትምህርት አይደለም። እስልምና አስተምሮት ውስጥ ያለ ትምህርት አይደለም። ምክንያቱም የቁርአን አያ ከቁርአን አያ ጋር ምን እስበሱ ይገዳደፋል፣ እስበሱ ይስማማል እንጂ አንዱን አይቃወምም ማለት ነው።
ለዛ ሲባል አላሁ ሱብሓነሁ ወተዓላ በቁርአን ምን ብሎናል? ሁወል አወል ወልአኺሩ ወዛሂሩ ወልባጢን። አላሁ ሱብሓነሁ ወተዓላ ሌላ የቁርአን አያ ላይ መጀመሪያም መጨረሻ እንደሌለው ተናግሯል። ስለዚህ ይህንን የቁርአን አያ ጀድ የሚለው ደግሞ የሚገባው ይህንን የቁርአን አያ በሚስማማ መልኩ መተርጎም አለብን። ምክንያቱም ጀድ የሚባለውን ነገር ወደ አማርኛ ተቀየረ አያት። ስለዚህ አላሁ ሱብሓነሁ ወተዓላ አወልያውን ምን አደረገው ማለት ነው? አጠፋው ማለት ነው ይሄኛው የቁርአን አያ። ስለዚህ አንድን የቁርአን አያ በሌላኛው ቁርአን አያ ምን ማድረግ አለብን? አስማምተን ልንተረጉመው ይገባል። ጎግል ላይ ገብተን በጎግል መማር የለብንም። ከመሻይኾች በርከክ ብለን መቅራት አለብን ማለት ነው። አላሁ ሱብሓነሁ ወተዓላ ደግሞ ባቂ የሆነ ጌታ ነው፣ የሚጠፋ የሆነ ጌታ አይደለም። ስለዚህ ሙሸቢሃዎች አሁን እጅ፣ እግር፣ ፊት፣ አይን፣ ይህን ጆሮ፣ ሁሉን ነገር ሰጥተው የሚያመልኩት ጌታ ነገ የውመል ቂያማ በሚቀረብበት ጊዜ እጁ፣ እግሩ፣ ባቱ፣ ሌሎቹ ክፍል አካላቶቹ ጠፍተው ምኑ ይቀራል ይላሉ። ሱብሃንአላህ ወጅሁ ፊቱ ብቻ ይቀራል ይላሉ። የሚጠፋ የሆነ ጌታ ነው የሚያመልኩት። የሚጠፋ የሆነ ጌታ ደግሞ ምንድነው? ፍጡር ነው። ፍጡርን ያመለከ ምንድነው ማለት ነው? ካፊር ነው። ያለ ምንም ጥርጥር ካፊር ነው። ይሄ ደግሞ አቅል ያለው ሰው የሚፈርደው የሆነ ነገር ነው ማለት ነው። ፍጡርን ያመለከ ሰው ሙስሊም ይሆናል? አይደለም። ሙስሊም የሚሆነው ያንን ዘላለማዊ የሆነው ጌታ ምንም ነገር የማይመስለውን ጌታ የሚያመልክት ሆነ ነው ሙስሊም ልንለው የሚገባው። ያንን ዓለምን በጠቅላላ ፈጥሮ ዓለምን በጠቅላላ አልመስልም ያለውን ጌታ ሲያመልክ ነው ማለት ነው። አላሁ ሱብሓነሁ ወተዓላ በሌላ የቁርአን አያ ምን ይለናል? ኩሉ ሸይኢን ሃሊኩን ኢላ ወጅሀህ። አላሁ ሱብሓነሁ ወተዓላ በሌላ የቁርአን አያ ምን ይለናል? ሁሉ ነገር ይጠፋል የኔ ልግስና ሲቀር ይለናል። እዚህ ጋር አንድ ሙሸቢህ መጥቶ ወጅህ የሚለውን በምን ከፈሰረው? ፊት በሚለው ከፈሰረ ያ እጅ፣ እግር፣ ባታ አለው የሚለው እምነቱ እዚህ ዱንያ ላይ ብቻ የሚቀር ነው ማለት ነው። እዚህ ዱንያ ላይ የሚጠፋ ማለት ነው። ፈጣሪ ደግሞ የሚጠፋ የሆነ ጌታ አይደለም። ምን የሆነ ነው? ባቂ የሆነ ነው። ዘላለማዊ የሆነ ጌታ ነው። ስለዚህ ሙስሊሞች የሚያመልኩ ዘላለማዊ የሆነ ጌታ በክፍለ አካላቶች የማይገለጽ ምንም ነገር የማይመስለው ነው እንጂ የሚያመልኩት ምንን አያመልኩም? ቅርጽ አልባ ጣዖትን አያመልኩም። ይህንን የሚያመልኩት ሙሸቢሃዎች ወሃቢዮች ናቸው ማለት ነው። ስለዚህ አህባቢ እኛ እምነታችንን ከሙሸቢሃዎች አስተምሮት ልንጠብቅ ይገባል ማለት ነው። የሙሸቢሃዎች አስተምሮት ወደ ጀሃነም የሚመራ እንጂ ወደ ጀነት የሚመራ አይደለም። ባረከላሁ ፊኩም ወጀዛኩም ላሁ ኸይራ። لا يحتويه مكان ولا زمان، فهو الذي خلق الزمان والمكان. لو أن له مكانا لصار محدودا فيه، وسبحانه لا حدود له. ولو أن له زمانا لكانت له بداية ونهاية، وسبحانه هو الأول بغير ابتداء والآخر بغير انتهاء.